እንደ ጉበት ልዩ ሐኪም እኛ የተሰጠ የስብ ጉበት ክሊኒክ አለን። እንደዚህ ያለው ያልተወሰነ የአልኮል ስብ ጉበት ወደኋላ የምንጠራው የሜታቦሊክ ስብ ጉበት እጅግ የተለመደ ችግር ነው። በህንድ እና በዓለም ላይ ከ3 አንድ ሰው ይህን የስብ ጉበት አለው። ይህ በዋነኝነት ከሜታቦሊክ ችግር፣ ተመጣጣኝ ከሆነ እና ከስብ በላይ ከሆነ ከስኳር በሽታ እና ከሌሎች ጋር ይገናኛል። እንደ አስቀድሞ እንደምንወያይ የሚገኝ ነገር የሚስበው ጉበት በሽተኞች 20 እና 25 በመቶ የሚሆኑት ጉበት ጉዳት ሊያጋጥማቸው እንደሚችል ነው እና ይህ ዝም ብሎ ሊኖር እና በጉበት ማስቆም ሊያስቀምጠው ይችላል። ይህም እጅግ ከባድ ሁኔታ ነው። አንዳንድ ጊዜ የጉበት ተቀያየር ማስፈልጊያ ይሆናል። ስለዚህ እነዚህም በሽተኞች በቀደም ላይ ለማግኘት እንሞክራለን። ለዚህም የተሰጠ የጉበት ማስቆም ክሊኒክ አለን። ወደዚያም የጉበት ማስቆም ሁሉም አካላት እንደ ሌሎች ሁኔታዎች እንደ የስኳር በሽታ፣ ስብ መጨመር፣ በምግብ እና የኑሮ መንገድ ምክር ወይም በመድኃኒት ይወሰዳሉ። አንዳንድ ጊዜ ተገቢ አድርግ እኛም ሂደቶችን እናደርጋለን እና የጉበት ማስቆም እና የጉበት ፋይብሮሲስ በቀደም ላይ ለማረጋገጥ የተሰጠ መሳሪያ ወይም ቴክኖሎጂ አለን። እኛ የተባለው የመሳሪያ የቅርብ ጊዜ እትም ያለው ፋይብሮስካን አለን። ይህም ለጉበት ማስቆም በጣም የሚመከረው የምርመራ መሳሪያ ነው። ስለዚህ ይህ የጉበት ማስቆም ከሚነሱት ችግሮች ሁሉ የሚያስተናግድና በቀደም ላይ የሚያገኝ ክሊኒክ ነው እና ሐሳቡም እነዚህን ከበለስ በሽታ ማስቀመጥ ነው።